Good morning, everyone. Um, Today we're going to study about compound words. They are truly astonishing words in use. ዛሬ ስለ compound words የሚባሉ የጥምር ቃላት እንማራለን። ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ ማድረግ አትርሱ። ከሁሉም በላይ ሀምብል እንግሊሽ ውስጥ ጥሩ ቪዲዮዎች አሉ። ለእንግሊዝኛ እድገት ሊቀይሯችሁ የሚችሉ ቼክ አድርጓቸው ፕሊዝ። Now, let's dive right into the lesson. Compound words. When two or more words combine to form one individual word, እነዚህ ሁለት ቃላት ተጣምረው እንደ አንድ አካል ሆነው ትርጉም የሚሰጡ ናቸው። ላይክ በአማርኛ እንደ ቤተና መንግስት፣ ቤተና መጽሐፍ፣ ቤተና ክርስቲያን እንደዚህ ጥምር ቃላት ናቸው። let's see examples: blackboard, black እና board. decent salary, blackboard የምንጠቀምበት በትምህርት ቤት የምንጽፍበት። decent salary ስንል ዳጎስ ያለ ደሞዝ ስንል decent salary. etsy ይለንና they have three segments. segments means what? parts. segments ማለት ምንድናቸው? አካል ወይ ፓርት ማለት ነው። ሶስት አካል አላቸው። separate words ተነጣጥለው የሚመጡ ቃላት። ኤግዛምፕል ባስ፣ ስቶፕ። እቺ አሁን በባስና በስቶፕ ክፍተት አለው ተነጥሎ ባስ ስቶፕ። ሊቪንግ ሩም በሊቪንግ እና በሩም ተነጥሎ። ሬይን ኮት፣ ሬይን እና ኮት ግን ትርጉማቸው ግን አንድ ነው። ባስ ስቶፕ ስንል አሁን በሌላ ቪዲዮ አይተነዋል። ባስ ስቶፕ እና ባስ ስቴሽን ለዩ ብዬ ያስተማርኩታል። ባስ ስቶፕ ስንል ፌርማታ ማለት ነው። ስለዚህ ባስ ስቶፕ። ሊቪንግ ሩም፣ ሊቪንግ ሩም። ሬይን ኮት የዝናብ ጃኬት፣ ሬይን ኮት። ቱዝ ብራሽ፣ ቱዝ ብራሽ። ሁለተኛው አካላቸው hyphenated words. hyphenated በሃይፈን የተለዩ ማለት ናቸው። hyphenated words. examples: mother in law። በተለይ እነዚህ in law በhyphenated ነው የሚለዩት። mother in law። editor in chief፣ editor in chief። well being ሙሉ ጤናማ ሲሆን well being። editor in chief ስንል ዋና ኤዲተር ለማለት ነው። editor in chief። ላይክ ኮማንደር ኢን ቺፍ ጭምርም እንደዚሁ። ኦኬ ኮማንደር ኢን ቺፍ ላይክ እንደ ጠቅላይ ሚኒስቴሮች ምናምን ወይም አገር መሪዎች ኮማንደር ኢን ቺፍ ይሏቸዋል፣ የወታደሩ አዛዥ ስለሆኑ። ኤዲተር ኢን ቺፍ። ዌል ቢንግ ሙሉ ጤናማ ሲሆን አንድ ሰው he is well being, I'm well being you can say። ሌላ ሶስተኛ አካላቸው ሲንግል ወርድስ አንድ ላይ ተጣብቀው እንደ አንድ ትርጉም የሚሰጡ። ሄር ድራየር የፀጉር ማድረቂያ ስንል ለምሳሌ ሄር ድራየር ብዙውን ጊዜ በፀጉር ቤት ይሄ ይታወቃል። ሄር ድራየር። ሳንፍላወር፣ ሳን እና ፍላወር አንድ ላይ ተጣብቀዋል። ሄር እና ድራየር አንድ ላይ ተጣብቀዋል። ሲንግል ወርድስ ያልናቸው ለዚህ ነው። ኖት ቡክ፣ ኖት እና ቡክ። ኦኬ ሌትስ ካሪ ኦን። ኮምፓውንድ ወርድስ አሁንም ርዕሳችን ነው። ሃው ዱ ዘይ ፎርም ኮምፓውንድ ወርድስ? ፎርማቸውስ እንዴት ነው? ወይም ፎርሙላቸውስ እንዴት ነው? ናውን ፕላስ ናውን፣ ናውን ፕላስ ናውን። ኤግዛምፕልስ: ሁለት ስሞች አንድ ላይ ተደርበው ሲመጡ እንደ አንድ ስያሜ ይሰጣሉ። ቤድሩም ለምሳሌ መኝታ ቤት ስንል ቤድ እና ሩም አንድ ላይ ተጣብቆ ቤድሩም፣ ቤድሩም። ወተር ታንክ፣ ወተር እና ታንክ። ኦኬ ወተር እና ታንክ አንድ ላይ ይመጣል ማለት ነው። ስለዚህ ናውን እና ፕላስ ናውን ናቸው እነዚህ ቤድ እና ሩም፣ ወተር እና ታንክ። ናውን ፕላስ ቨርብ፣ ናውን ፕላስ ቨርብ እነዚህ ደግሞ ወተር ፎል፣ ወተር ናውን ሲሆን ፎል ደግሞ ቨርብ ነው። ሄር ካት፣ ሄር ፀጉር ናውን ሲሆን ካት ደግሞ ቨርብ ነው። ናውን ፕላስ አድቨርብ፣ ናውን ፕላስ አድቨርብ። ኤግዛምፕል: ሃንገር፣ ሃንገር ኦን፣ ሃንገር ኦን በሃይፈኔትድ ተደርጎ እንደምታያችሁ ሃንገር ኦን። ፓሰር ባይ፣ ፓሰር ባይ። ኦኬ
hunger, then on. Passer by. Verb plus noun. Example. Washing machine. Verb plus noun. Washing machine. Washing verb, machine noun. Adjective plus noun. Example. Smartphone. Smart is an adjective. Phone is a noun. Preposition plus noun. Examples. Downtown. Down preposition. Town, it's a noun. Well, ይህን ይመስላል። አጠር ያለ ነው። በዚህ መልኩ እናንተ በሰፊው ልታገኟቸው ትችላላችሁ። ካልሆነ በሌላ ቪዲዮ በሰፊው ልሰራላችሁ እችላለሁ በፍሬዛል ናውንስ። ኦኬ ጉድ ዌል ይህን ይመስል ነበር የዛሬ ትምህርት። አጠር ያለች ነው። ሃምብል እንግሊሽ በሃምብል እንግሊሽ ነው መማር ለምትፈልጉ በእነዚህ ስልኮች ደውሉልኝ፣ መነጋገር እንችላለን። Good, thank you very much. I'm out, guys. Bye bye. I'll see you on the other night.